ሰላም እንዴት ናችሁ? ውድ የኢትዮ 13 ቤተሰቦች እንደምን አላችሁ? ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ሃው ቱ ኦብዘርቭ ፕላንት ሴልስ አንደር ደ ማይክሮስኮፕ የሚል ይሆናል። ተከታተሏቸው። ስፔሻሊ ለላብራቶሪ ተማሪዎች በጣም አስፈላጊና ወሳኝ የሆነ ቲቶሪያል ነው። ተከታተሏቸው። ቪዲዮን ላይክ እያደረጋችሁ ኮሜንት ካላችሁ ደግሞ ኮሜንት ሴክሽን ላይ እየጻፋችሁ ትሄዳላችሁ። ቤተሰብ ላልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ላይክ ኮሜንት አድርጉ። ቀጥታ ወደዛ እንገባለን። ኦብዘርቪንግ ፕላንት ሴል አንደር ደ ማይክሮስኮፕ ፕላንቶችን እንዴት ኦብዘርቭ እናደርጋለን፣ በማይክሮስኮፕ ውስጥ እንዴት ኦብዘርቭ መመልከት የሚለው ነው። ኦብጀክቲቫችን አላማችን ደግሞ ቱ ፕሪፔር ዊት ማውንት ማውንቲንግ ሁለት አይነት ማውንቲንግ አለ። ዊት ማውንት እና ድራይ ማውንቲንግ የሚባሉ በሁለት እንከፍላቸዋለን። ዊት ማውንቲንግ ኤንድ ድራይ ማውንቲንግ እና ዊት ማውንቲንግ ተብለው በሁለት ይከፈላሉ ማለት ነው። ዊት ማውንቲንግ የምንለው ግን ምን አይነት ማውንቲንግ ነው? ድሮፕ አድርገን ውሃ ወይንም ሊኩዊዶችን ድሮፕ አድርገን ኤክስፐሪመንት የምንሰራ ከሆነ ዊት ማውንቲንግ ይባላል። ኤክስፐሪመንቶችን ስንሰራ ዲስቲል ወተር ሊሆን ይችላል ወይንም ማንኛውም ፈሳሽ የሆነ ጨምረን የምንሰራ ከሆነ ዊት ማውንት ይባላል ማለት ነው። አሁን ዊት ማውንትን ፕላንት ቲሹ ለማየት ዊት ማውንት ተጠቅመን የምናይበት ፕሮሰስ ማዘጋጀት የሚለው አንዱ አላማችን ነው። ሁለተኛው ደግሞ ቱ አይደንቲፋይ ደ ኪ ስትራክቸርስ ኦፍ ደ ሴል፣ የሴሉን አንደር ደ ማይክሮስኮፕ ውስጥ እንዴት አይነት ነው የምናየው፣ አይደንቲፋይ መለየት አለብን። ስትራክቸሮች የሚባሉት ሴል ዌል ሊሆን ይችላል፣ ኒውክለስ ሊሆን ይችላል፣ ሳይቶፕላዝም ሊሆን ይችላል። እነሱን ማየት አይደንቲፋይ ማድረግ መለየት የሚለውን ሁለተኛው እንትናችን ነው ማለት ነው። እስኪ ቲዮሪ ምንድነው? ቲዮሪ የሚባለው ለአንድ ታይትል የምንጽፈው ጽሁፍ ማለት ነው። ለምሳሌ ፕላንት ሴል ነው ዛሬ ኤክስፐሪመንት የምንሰራው፣ ስለ ፕላንት ሴል የሆነ ጽሁፍ መጻፍ ማለት ነው። የተጻፈ ጽሁፍ ምናልባት ከ5 እስከ 20 ላይን ሊሆን ይችላል ልንገልጽ የምንችለው አኮርዲንግ ቱ ዘ ቫስትነስ ኦፍ ዘ ታይትሉ በጣም ሰፊ ከሆነ ሰፋ ያለ ሊገልጽልን የሚችል ሰፋ ያለ እስከ 20 መስመር 25ም ሊደርስ ይችላል። ግን በጣም ብዙ ከሆነ ባልክ የሚሆን ከሆነ ቬግ ነው የሚሆነው፣ በቃ አሻሚ ነው፣ ቦሪንግ ነው፣ አስልቺ ነው የሚሆነው። ለዛ እጥር ያለ ከ5 እስከ 20 ከበዛ አኮርዲንግ ቱ እንዳልኳችሁ እንደ ቫስትነሱ እንደ ስፋቱ መጠን ይወሰናል ማለት ነው። ሊገልጽልን የሚችል ጽሁፍ ምንጽፍበት ቦታ ቲዮሪ ነው የሚባለው ማለት ነው። ለምሳሌ ስለ ፕላንት ሴል ስለሆነ እዚህ ጋር ኢኮሬቲክ ሴል ነው ይላል። ፕላንት ሴል ኢኮሬቲክ ነው፣ ሴል ዋል አለው፣ ሴል መምብሬን አለው እያለ ይጽፋል ማለት ነው። ይሄ አኮርዲንግ ቱ ቫስትነስ ሰፊ ሊሆን ይችላል። የሚሰፋው ቢሰፋ ከ25 መብለጥ የለበትም፣ አሊያ እንዳልኳችሁ አሰልቺ ስለሚሆን ማለት ነው። አጠር አድርጎ እንዲገልጽ ተደርጎ ማድረግ ነው። ስንቀጥል ደግሞ ወደ ቀጣዩ ስናልፍ ግን ማቴሪያል ኤንድ ኬሚካል፣ ይሄኛው ሌላው የኤክስፐሪመንታችን አስፈላጊው ምንድነው? ማቴሪያል እና ኬሚካል ሪኳየርመንቶችን እንጽፋለን። የተጠቀምናቸውን ዩዝድ ያደረግናቸውን ማቴሪያል ኤንድ ኬሚካል ዊዛውት ሚሲንግ። ኢፍ ዩ ሚስ ዋን ማቴሪያል ኦር ኬሚካል ዩ ሎስ ዩር ማርክ። ከማርካችሁ ወይንም ካለው ከቫሊው ያነሰ ስለሚሆንባችሁ ማቴሪያሎችን ስትጠቀሙ ምንም አይነት ሚስ አታደርጉ። ለምሳሌ እዚህ ኢኩዊፕመንት ላይ ማን አለ? ማይክሮስኮፕ፣ ኮምፓውንድ ላይት ማይክሮስኮፕን እንጠቀማለን በዚህ ኤክስፐሪመንት ላይ ማለት ነው። እሱን እንጽፋለን። ሁለተኛው ግላስ ስላይድ ማይክሮስኮፒክ ግላስ ስላይድ እንጠቀማለን። ማይክሮስኮፒክ ግላስ ስላይድን
እንጠቀማለን፣ ስላይድ እንጠቀማለን፣ ማይክሮስኮፕ እንጠቀማለን። በሶስተኛ ከቨር ስሊፕ እንጠቀማለን። ከቨር ስሊፕ ወይንም ስላይድ ከቨር የምንላትን እንጠቀማለን። እዚህ ጋር ማይክሮስኮፕ አለ የመጀመሪያው። ከዛ እዚህ ስላይዶች ይችኛዋ ስላይድ ነች፣ ለኛ ስላይዳችንን አለች፣ ስላይድ እንጠቀማለን። ከዚህ ትንሿ ደግሞ ስላይድ ከቨር አለች፣ እዚህ ከቨር አለች፣ እሷን ከቨር እንጠቀማለን። ፎርሴፕስ እንጠቀማለን፣ ፎርሴፕሶችን እንጠቀማለን። ፎርሴፕስ ስንጠቀም ያው ፎርሴፕስ የሚያገለግለን ፒል ለማድረግ ወይንም ሆልድ አድርጎ ለመያዝ ይዘን ለመጠቀም ነው። እዚህ ጋር ግን ያው ለፒሊንግ ነው፣ ለመላጥ የምንጠቀምበት ነው። ድሮፐር አለ፣ ድሮፐር ወይንም ፒፔት ተገልጿል። እዚህ ድሮፐር እንጠቀማለን። ብሎቲንግ ፔፐር እንጠቀማለን። እነኚህ በኢኩፕመንት ደረጃ ያሉት ሲሆኑ በኬሚካል ደረጃ ደግሞ እዚህ ጋር ያሉ አሉ። ምን አለ? ፍሬሽ ኦኒየን ሴል አለ። ኦኒየን ሴል እንጠቀማለን። ኦኒየን ሴል። ሁለተኛ ዲስቲልድ ወተር እንጠቀማለን። እነዚህ ኬሚካሎች ናቸው። ዲስቲልድ ወተር እንጠቀማለን። ከዛ አዮዲን እንጠቀማለን። አዮዲን ሶሉሽን አስ ስቴን እንደ ቀለም አዮዲን ሶሉሽን እንጠቀማለን ማለት ነው። ኢንዲኬተር ነው አዮዲን ሶሉሽን፣ እሱ እንጠቀማለን። እስኪ ወደ ቀጣዩ እንለፍና ፕሮሲጀርን እናገኛለን። እነኚህን ከፊት ያሉትን የመጀመሪያ እንደምናየው እንትን አለ፣ ታይትላችን አለ። ከዛ ይሄኛው ቲዮሪን አይተናል። ከዛ ማቴሪያል ኤንድ ኢኩዊፕመንት፣ ማቴሪያል ኤንድ ኬሚካሎችን የተጠቀምናቸውን እናስቀምጣለን። ከዛ ፕሮሲጀራችን የኛ ቫይታል ፓርቱ፣ ስለ ፕሮሲጀር ባለፈው ሰፋ አድርጌ ስለጻፍኩላችሁ እዛ ጋር ገብታችሁ ታያላችሁ፣ ወይንም እዚህ ጋር ካርድ ላይ ያስቀምጥላችኋለሁ፣ እሱን ማየት ትችላላችሁ። እዚህ ግን ፕሮሲጀር ማወቅ ያለብን ዋና ዋና ክፍሎች አሉት። አቮይድ ማድረግ ያለብን ፐርሰናላይዜሽን አቮይድ እናደርጋለን። ሌላ አቮይድ ማድረግ ያለብን ደግሞ እንትኖችን መጠቀም ያለብን ደግሞ ፓሲቭ እና አክቲቮችን። አክቲቭ ላይ ይሰጥሃል፣ ወደ ፓሲቭ ትቀይራለህ ማለት ነው። ይሄኛው ፕሮሲጀር ላይ እንደዛ ነው ብዙ ጊዜ የምንሰራው። እሺ ለዚህ ኤክስፐሪመንት ግን ፕሮሲጀራችን አንደኛ ምን ይላል? ከት ስሞል ሴክሽንስ ኦፍ ኦኒየን ሴል ትወስዳላችሁ። ኦኒየን ባልቡን ከወሰዳችሁ በኋላ ቅድም ባልኳችሁ አሁን እዚህ ጋር ማቴሪያል ላይ አልተገለጸችም። ስካልፕል ወይንም ሰርጂካል ብላድን ትጠቀሙና ትቆርጡትና ፎርሴፕስ ተጠቅማችሁ ትልጣላችሁ። ኢፒደርማል ሴሉን ለማግኘት ከት አድርጋችሁ የምታወጡበትን ከት አድርጉት ነው። በቃ ኦሬዲ የመጀመሪያው ፕሮሰስ ኢንቱ ስሞል ሴክሽን ከት አድርጉት፣ በስሞል ሴክሽን ከት አድርጉት ነው የሚለው። ከት አደረጋችሁ ከዛ ስናፕ a piece of the onion layer backward to the exposed into the thin layer, ትራንስፓረንት የሆነች ቲን ሌየር፣ ያው ኢፒደርማል ሴሏን ለመግለጽ ነው። ኢፒደርማል ሴሏን ታወጧታላችሁ። ኢፒደርማል ሴሏን ለማውጣት ትሞክራላችሁ ነው የሚለው። ሶስተኛው ደግሞ ፎርሴፕስን ተጠቅማችሁ ኬርፉሊ ፒል አውት አድርጓት፣ እሷን ፒል አውት አድርጓት ነው የሚለው። ፒል አውት ታደርጓታላችሁ። ኢፒደርማል ሴሏን ፒል አውት ታደርጉትና ወደ ቀጣዩ ደግሞ ምንድነው የሚላችሁ? ፕሌስ ኤ ድሮፕ ኦፍ ዲስቲልድ ወተር ጨምሩ። ምክንያቱም ዊት ማውንት ነው የኛ ኤክስፐሪመንታችን፣ ዊት ማውንት ስለሆነ ድሮፕ ታደርጉበታላችሁ። ድሮፕ ስታደርጉበት ምን ማድረግ አለባችሁ? አት ዘ ሴንተር ኦፍ ግላስ ስላይድ ሴንተር ላይ አንድ ድሮፕ ትበቃለች። ኤ ድሮፕ ስለሚል አንድ ድሮፕ ታደርጉና ስላይዳችሁ ላይ ሌቴክ ዲስ ኢዝ ስላይድ፣ ይሄኛው ስላይድ ቢሆን የናንተ እዚች ጋር ሴንተር ላይ የናንተን ድሮፕ ታደርጉታላችሁ ማለት ነው። እዚች ጋር ድሮፕ ታደርጉና ውሃዋን ከዛ ምን አድርጉ ነው የሚል ጀንትሊ ፕሌስ the onion seal ኦኒየን ፒል ያደረጋችኋት አለቻ፣ ያችን ጀንትሊ ለማስቀመጥ ትሞክራላችሁ። into the
water drop አረጋችሁበት ላይ using forcepsን ተጠቅማችሁ እንደዛ አድርጉ ነው የሚለው። ስድስተኛው ensure the pill is flat and not folded ማረጋገጥ ያለባችሁ ፍላት መሆኑን ማረጋገጥ መቻል አለባችሁ። ፎልድ ካለ ሌላ ፎልት ስለሚያመጣ ማለት ነው። folded layer will overlap and make observation difficult ስለሚያደርግባችሁ folded መኖር የለበትም። ያንን ኢንሹር ማረጋገጥ መቻል አለባችሁ። ሰባተኛ ላይ ደግሞ ያስቀመጠው add 1 up to 2 drop ከአንድ እስከ 2 ድሮፕ አንድ ከተጠቀማችሁ አንድ ድሮፕ። በነገራችን ላይ ፕሮሲጀር ላይ ብዙን ጊዜ የምትሳሳቱት ከአንድ እስከ 2 ስለተባለ እናንተም ከአንድ እስከ 2 ብላችሁ የምትጽፉ ከሆነ ፕሮሲጀራችሁ ላይ ኤክስ ነው። ምክንያቱም መጠቀም የተጠቀማችኋትን እንትን ብቻ ነው የምትገልጹት። እዚች ጋር ከአንድ እስከ 2 ስላለ እናንተ ከአንድ እስከ 2 ብላችሁ ብትገልጹ ፕሮሲጀራችሁ ላይ ኤክስ ነው የሚሆንባችሁ። የተጠቀማችሁት 4 ሊሆን ይችላል፣ 2 ሊሆን ይችላል፣ 1 ሊሆን ይችላል። ያችን ብቻ መግለጽ ማለት ነው። ተጠቀሙና ምን አድርጉ ነው የሚለው ከአንድ እስከ 2 drops of iodine solution directly onto the cell ኦኔን ሴሉ ላይ ፒል ታደርጉበት ስፕላሽ ታፈሱበታላችሁ። አንድ ወይንም 2 ድሮፕ ታደርጉበታላችሁ ማለት ነው። ከዛስ iodine can stain skin and clothes ይሄ እንደ ሴፍቲ ነው የተገለጸው። iodine ምን ያደርጋል ነው የሚለው ስቴን ያደርጋል። ልብሳችሁና እጃችሁን በኬር በጥንቃቄ ማድረግ እንዳለባችሁ ሊቀባባችሁ ይችላል። አዮዲን የራሱ ብራውን ከለር አለው። ያ ብራውን ከለር እጃችሁን ሊቀባ ይችላል ወይንም ልብሳችሁን ሊያበላሽባችሁ ይችላል ነው። እሱ ጥንቃቄ ሜትር ነው አድርጉ ነው የሚለው። ምን ይላል ዘጠነኛው hold the cover slip የምትባለዋን ቅድም ያያችኋትን ይችኛዋን እዚች ጋር ያለችውን ምን አድርጉ ነው የሚለው cover slip-ዋን hold አድርጓት። ምን ያህል 45 ዲግሪ ማለት እንደዚህ ይሄኛው የናንተ ስላይድ ቢሆን ይሄ የናንተ ስላይድ ነው። 45 ዲግሪ ማለት እዚህ ጋር ሴንተር ላይ አይደል? እዚች ጋር 45 ዲግሪ የናንተ እንትናችሁ እዚህ ጋር አንግሉ 45 ዲግሪ ቢሆን የናንተ ስፔስ ማይን ይሄኛው እዚህ ጋር ቢሆን ስፔስ ማይናችሁ እዚህ ጋር ቢሆን እዚች ጋር 45 ዲግሪ እንትን ታረጉና ታስተኙታላችሁ። angle to the slide touching the edge of the water droplet ልክ water droplet አረጋችሁባት ስላይድ ስቴጇ ላይ ታስቀምጡና የናንተን እንትን ስላይድ ማለት ነው እስኪኑን ቅድም አስቀምጣችሁታል ወይንም የናንተን ሴል ስላስቀመጣችሁት እዛ ጋር ልክ ኤጇ ላይ water edge ላይ ታስቀምጡና ምን አድርጉት ነው 45 ዲግሪ gently አስረኛው ምን ይላል gently lower the cover slip over the space mine ላይ አስተኙት ኦቨርላፕ አስተኙት ኖርማሊ gently ቀስ አድርጋችሁ ታስተኙታላችሁ ማለት ነው። የናንተ ስላይድ ልክ ይሄኛው ላይ እዚህኛው ላይ cover slip-አችሁን ኖርማሊ አምጣችሁ ታስተኛላችሁ ማለት ነው። ለጥ ብሎ ይተኛበታል። ያም ያገለግለው የናንተ ቀስ 45 ዲግሪ ያረጋችሁት ቀስ ያረጋችሁ ስታስተኙት የናንተ ስፔስ ማይን without overlap without air bubble ይተኛላችኋል ማለት ነው። እስኪ 11ኛው ምን ይላል use a proper paper bowl ማለት ብሎቲንግ ፔፐራችሁን ተጠቅማችሁ የናንተ ሊኩዊድ ኤክስፔንስ ፈሶ ያለውን ስፕላሽ አርጎ ያለውን እንትን ምን አድርጉት ምጠጡት እንዲመጥ ማድረግ ብሎቲንግ ፔፐር በማስቀመጥ እንትን እንዲል ማድረግ ማለት ነው። እንዲመጥ እርጥብ የነበረው እንዲደርቅ ማለት ነው። ተጠቀሙታላችሁ ከቨር ስላይዳችሁ ላይ በማስቀመጥ እንዲመጣ አድርጉት ነው። 12ኛው observe the ስፔስ ማይኑን ኦብዘርቭ አድርጉት። በምን ሎው ፓወር ኦብጀክቲቭ ሌንስ ላይ እዩት፣ ሚድል ፓወር ላይ ኦብጀክቲቭ ሌንስ ላይ እዩት እና በሃይ ፓወርም ደግማችሁ እዩት። ስዊች ቱ ዘ ሃየር ፓወር ላይ ስዊች አድርጉት አሁንም ይላል። ከዛ ዲቴሊ ቪው አድርጉት እዩ። ዲቴሊ የናንተ እንትን ኦብጀክቲቭ ሌንሳችሁ 4 ታይምስ 10 ታይምስ እና 40 ታይምስ አይደል? ኦብጀክቲቭ ሌንሳችሁ የትልቀኛው አለ እሱ ኦይል ኢመርሽን ይባላል። ኦይል ኢመርሽኑ
ያው የምታዩበት ነው። ብዙውን ጊዜ በዚህ ካያችሁ በቂ ስለሚሆን 100 ታይምስ መጠቀም ወይንም ኦይል ኢመርሽን መጠቀም ዲቴል ክሊር ለማየት ስትፈልጉ እሱን ትጠቀማላችሁ። እናንተ ግን በዚህ ደረጃ እነኚህን ብቻ ብታዩ በቂያችሁ ነው ማለት ነው። ይሄኛው ሙሉ ፕሮሲጀራችሁ ነው። እስካሁን ያያችሁት ፕሮሲጀር በዚህ መልክ እንትን ትሉታላችሁ ማለት ነው። የመጀመሪያው ኦኔን ሴል ባልባችሁን ትወስዳላችሁ። ኦኔን ባልብ አለ። ፎርሴፕስን በመጠቀም እዚህ ጋር ቲዩዘር ይላል። ቲዩዘርን ያው እናንተ አልተጠቀማችሁም፣ ፎርሴፕስ ነው የምትጠቀሙት። በፎርሴፕስ ኢንቱ ስሞል ፒስ ቆርጣችኋል። ቅድም ከቆረጣችሁት አንዷን ተወጡና እዚህ ጋር ምን አድርጉ ነው የሚለው። እዚህ ጋር አሁን ኖርማሊ በቅርጽ አልቆረጠማ። እዚች ጋር እንደምታዩት በቅርጽ አልተቆረጠችም። ግን እናንተ በአራት ማዕዘን መልክ ፒል ስታረጉ ወይንም ስትለጥፉ እንዳይበላሽባችሁ በአራት ማዕዘን እንደዚህ ስኩዌርድ ታረጓትና ምን ከዚች ውስጥ ምን ኢፒደርማል ሴሏን ተወስዱና ኖርማል እዚህ ጋር ያለውን ሙሉ ብትወስዱት ትክክል አይደለም። ሙሉ ብትወስዱት ትክክል ስለማይሆንላችሁ ማድረግ ያለባችሁ እንዳልኳችሁ እንትኑን ነው። በአራት ማዕዘን ታረጉና ከዚች ጋር ምንን ትወስዳላችሁ? ኢፒደርማል ሴሏን ትልጣላችሁ። ኦኔን እናንተ ስትወስዱት ሽንኩርትን ከላይ ስስ ፓርት አለች፣ ሶፍት ፓርቷ ከስር ከላይ በኩል ላይ እንትን አለ ወደ ቡናማ ቀለም የወሰደው ወይንም በቃ ወደ ፓርፕል ከለር አለ። ፓርፕል ከለር የወሰደው እሱን አይደለም። ከውስጠኛው ኢፒደርማል ሴሏን ፒል አውት ታረጓታለ። ትልጡና ለጥፉት ነው። እዚህ ጋር እየለጠፈ ነው እንደምታዩት፣ እዚህ ጋር እየተለጠፈ ነው የምታዩት ማለት ነው። ከዛ ምን አድርጉ ነው የሚለው ግላስ ከቨር ታረጉታላችሁ። በምን በግላስ ስላይድ። ከዛ አዮዲን ይጨምራል። እዚህ ጋር እንደምታዩት አዮዲንን ይጨምራል። እዚህ ጋር የሚለው ፕሌስ ይችኛውን ስታነቧት ፕሌስ ዘ ኢፒደርማል ቲሹ ኢንቱ ዘ ዋተር ኦን ዘ ቅድም እንዳልኳችሁ ወተር እዚህ አስቀምጣችኋል። ድሮፕ ዊት ማውንት ስለምትሰሩ ቅድም ያያችኋትን እንትን ውሃ የጨመራችሁባት እዛች ላይ እንትኗን አስቀምጧት ነው የሚላችሁ። የእናንተን ፒል ያደረጋችኋትን ኦኔን ባልባችሁን እሷን አስቀምጡ ነው የሚለው። አስቀምጣችኋል። ከዛ ድሮፕ አድርጉት አዮዲን ሶሉሽን ከቨር አድርጉት። እሱን ስቴፕ ታድርጉና እዚህ ጋር ምን ይላል? ፕሌስ ኤ ከቨር ስሊፕ ኦን ዘ ቶፕ ኦፍ ዘ ስፔስ ማይን ይላል። ስፔስ ማይኑ ላይ ከቨር ስሊፕ ክደኑት ነው የሚላችሁ። ግን እናንተ ስትሰሩ እዚህ ደረጃ መድረስ አይጠበቅባችሁም ከቨር ለማድረግ። ምክንያቱም አት ዘ ኤጅ ኦፍ ዘ ስላይድ ከቨር አዮዲናችሁን ድሮፕ ብታደርጉ ይሄን አዮዲን አመታችሁ እዚህ ጋር ብትጨምሩ ከቨር ስሊፕ ከጨመራችሁ በኋላ ኢሚዲየትሊ ወደ ውስጥ ይገባል የእናንተ እንትን። ለምን ይሄኛውን ቀጥታ እዚህ ፕሮሰስ የምትጠቀሙት ለምን መሰላችሁ? በዊት ማውንቱ ኖርማል በውሃው መጀመሪያ ታያላችሁ። የእናንተን ስፔስ ማይን 10 ታይምስ 100 ታይምስ በውሃ ብቻ ታዩትና ከዛ አዮዲን ጨምራችሁ ልዩነቱን በውሃና በአዮዲን ጨምራችሁ ያለውን ልዩነት ስታዩ የበለጠ ግልጽ ይሆናል። ምክንያቱም በውሃ ስታዩት ምን ያያችሁት ሴሉላር ስትራክቸር ቅድም ኦብጀክቲቭ ላይ ያያችሁት አለ። ሴሉላር ስትራክቸሮች ሴል ዌል፣ ኒውክለስ፣ ሴል ሜምብሬን፣ ቫኪዩል እነዛን መጀመሪያም ታያቸዋላችሁ አታያቸውም። ቢፎር ኤንድ አፍተር ቢፎር አዲሽን ኦፍ አዮዲን እነዛ ነገሮች ሴሉላር ስትራክቸሮች አሉ የሉም የሚለውን አይዴንቲፋይ ለማድረግ ያገለግላችኋል። ይሄ የእናንተ ፕሮሲጀር በአጭሩ ሲገለጽ ነው። እሺ ኦብዘርቬሽን ላይ እንምጣ። ኦብዘርቬሽን ላይ ስትመጡ ግን ሁልጊዜም ኬር ማድረግ ያለባችሁ ኢንፊገር ፎርም ቢሆን የተሻለ ነው። ኦብዘርቬሽን ኢንፊገር ፎርም ቢሆን የተሻለ ነው ማለት ነው። አንዳንድ ኤክስፐሪመንቶች ደግሞ ኢንፊገር ፎርም ላይቀመጡ ይችላሉ። ለመግለጽ የሚያስቸግሩ ኤክስፐሪመንቶቻችሁን ስትሰሩ በፊገር ፎርም ፈጽሞ የማይቀመጥ ከሆነ ምንም ማድረጋችሁን በጽሁፍ ታስቀምጡታላችሁ። ግን በፊገር ፎርም መቀመጥ የሚችል ከሆነ ግን ኢንፊገር ፎርም ከሆነ በጣም አድቫይዘብል ነው ማለት ነው። ለዛ እሱን ትጠቅማላችሁ። when the proper slide is viewed ካደረጋችሁ under the microscope observe following feature እነዚህም ፊቸሮች ታያላችሁ። ያያችሁትን ፊቸር እናንተ ደግሞ ታደርጋላችሁ። ለምሳሌ እዚህ ጋር ሴሉላር ስትራክቸር በ40 ታይምስ በ40 ስታዩ በ100 ታይምስ ስታዩ ይሄ ሎው ፓወር ላይ ስታዩ ነው። በ40 እና
በ4 ታይምስ እና በ10 ታይምስ ስታዩ ኦሬዲ ኖርማል አይፒስ ሌንስ ስንት ነው? የራሱ 10 ታይምስ እንትን አለው ማግኒፋይ ያደርጋል። 10 ታይምስ አይፒስ ሌንስ ብቻውን 10 ታይምስ ማግኒፋይ ያደርጋል ማለት ነው። እንትን ደግሞ የራሱ የእያንዳንዳቸው አለ። ኦብጀክቲቭ ሌንሶች ኮመንሊ 4 ማግኒፊኬሽን ፓወር አለው። ሎወር ፓወር ላይ ሚድል ፓወር እና ሃይ ፓወር ላይ በሶስት ይከፈላሉ ኦብጀክቲቭ ሌንሳቸው። ኖርማል እዚህ ጋር አራተኛው ኦይል ኢመርሽን የሚባለው 100 ታይምስ፣ እዚህ ጋር 4 ታይምስ ነው ኦብዘርቭ የሚያደርገው የናንተ እንትን። ሚድል ላይ ደግሞ 10 ታይምስ አለ። ሃይ ላይ ደግሞ እንደየ አንዳንድ እንትኖች ይሄኛው 40 ታይምስ ነው። ኖርማሊ 40 ታይምስ ነው። ይሄኛው 10 ታይምስ ነው። እንደየ አንዳንድ መጽሐፎች ሲገልጹ ሎው ፓወር ብለው 10 ታይምስ እና 4 ታይምስ ነው ይወስዳሉ። ግን አይደለም። ብዙውን ጊዜ ሎው የሚባለው 4 ታይምስ ነው። ሚድል የሚባለው 10 ታይምስ ነው። ሃይ የሚባለው 40 ታይምስ ነው። አንዳንድ መጽሐፍ ደግሞ ሃይ ማግኒፊኬሽን ፓወር ኦብጀክቲቭ ሌንስ የሚባለው 100 ታይምስ ነው ይላል። 100 ታይምስ በራሱ ኦይል ኢመርሽን ተብሎ ስለሚጠራ ችግር የለውም ማለት ነው። እነኚህን በሙሉ በምን ላይ ታያጫላችሁ? ኦብዘርቬሽን ላይ ለመግለጽ ትሞክራላችሁ ማለት ነው። ይሄን ካደረጋችሁ የእናንተ እንትን ኦብዘርቭ አድርጉ። ቢፎር አሁን እዚህ ጋር ቢፎር እና አፍተር ተብሎ እዚህ ጋር የተገለጹትን እዩ። እዚህ ጋር ቢፎር መጀመሪያ ኤክስፐሪመንታችሁ ኦብዘርቬሽን ላይ በምስል አስቀምጡ ሲባል አንደኛው እዚህ ጋር ኦኔን ዝም ብላችሁ ሳል አድርጋችሁ ወይንም ኦኔንን ትታችሁ ፒል ያደረጋችሁትን በፊገር ፎርም ለማስቀመጥ እዚች ጋር ፒል እያደረገ ነበረ። ከዚህ ጋር ከት አደረገ፣ እዚህ ጋር ፒል አደረገ። እዚች ጋር ፒል ሲያደርግ ታያላችሁ። ይመጣና አፍተር ኤክስፐሪመንት ልክ ኤክስፐሪመንቱን ሰርታችሁ ይሄኛውን ፒል ካደረጋችሁ በኋላ እዚህ ኤክስፐሪመንት ላይ ስትደርሱ የምታዩት ምንድነው? ይሄኛውን ፕሮሰስ ታያላችሁ። ልክ እንደዚህ ፕላን ሴልን ስታዩ ምንድነው ነው የምትሉት? ማየት ጀምረናል። አንዷን ስትራክቸር እዚህ ጋር አሁን ከዚች አንዷን ብትወስድ አንዷን ሴል ስትራክቸር አምጥተ ይሄኛውን ታያለ። ሰፋ ብሎ እንደዚህ ከዚች ይችኛዋን ፓርት እንደዚህ ከታረጉት ይሄንን ፓርት ታያላችሁ። ምን 40 ታይምስ ሲሆን ይሄ 4 ታይምስ ሊሆን ይችላል፣ 10 ታይምስ ሊሆን ይችላል። ያያችሁት ኦብጀክቲቭ ሌንሳችሁ በዚህ ሊሆን ይችላል ያያችሁት። 40 ታይምስ ስታዩት ደግሞ እንደዚህ በጣም ሰፋ ብሎ ይሄኛው አሁን ምን ሲሆን አዮዲን ጨምረን ነው ወይስ ቢፎር ነው የሚለው አይደንቲፋይ ለማድረግ ሙከራ ማድረግ መቻል አለባችሁ ማለት ነው። ሪዛልት እና ዲስኬሽን ምንድናቸው? ሪዛልት እና ዲስኬሽን ማለት እናንተ ያያችሁትን ብዙውን ጊዜ ሪዛልት በእንትን ሊሆን ይችላል የሚቀመጠው በቴብል ፎርም ሊሆን ይችላል እንደያስፈልግነቱ፣ አሊያ ግን ዝም ብላችሁ እጠር መጠን አድርጋችሁ ባያችሁት ልክ ሪዛልቱን የምትገልጹበት ቦታ ነው ማለት ነው። ልክ እንደዛ አድርጋችሁ ለምሳሌ ሴል ዋልን አይታችሁ ከሆነ ሴል ዋል ኢዝ ሪጅን ነው ያያችሁት። ኖርማሊ ይሄ ቲዮሪው ነው፣ ሪጅን ነው። እናንተ ሪጅን መሆኑን አይታወቅም። ግን ሴል ዋል አይታችኋል ወይ ኒውክለስ አይታችኋል ወይ የሚለውን ቬሪፋይ ያደረጋችሁትን ለመግለጽ መሞከር ማለት ነው። ይሄኛውን እንደየ እንትናችሁ የራሱ ቫልዩ ስላለው ታደርጋላችሁ ማለት ነው። ዲስኬሽን ያው ባንድ ላይ አድርጋችሁ መጻፍ ለብቻም ልጽፉት ይችላል። ዲስኬሽን ያው ያያችሁትን አሁንም ማብራሪያ የምጽፉበት ነው። ሪዛልት ኤንድ ዲስኬሽን ብላችሁ እንደ አንድ መስራት ትችላላችሁ። ለብቻ መስራት አይጠበቅባችሁም ማለት ነው። በመጨረሻ የምናየው ግን እንትን ነው የሚሆነው ኮንክሉዥን ነው የሚሆነው ማለት ነው። ግን ኮንክሉዥን ከማየት በፊት ስቴን ምንድነው ስቴንም ስናደርግ ምንድነው የሚለው እዚህ ጋር ታያላችሁ። እዚህ እናንተ ፕሮሰስ ላይ ማወቅ ያለባችሁ ዳርክ ሰርኩላር ሪንግ ካያችሁ የእናንተ ሴል አይደለም፣ እናንተ የምታዩት ሴል አይደለም፣ ኤክስ ነው ማለት ነው። ይሄኛው ሴል ሳይሆን ምንድነው የእናንተ ኤክስፐሪመንት ስትሰሩ ቅድም 45 ዲግሪ አድርጋችሁ እንትናችሁን ለጥፉ ምናምን ያልኳችሁ ፓርት ማለት ነው። ይችኛዋን እንደዚህ 45 ዲግሪ ስትለጥፉ ባብል አስገብታችኋል ወይንም አየር አስገብታችኋል ማለት ነው። ለዛ ነው ይሄ ሴላችሁ። ብዙውን ጊዜ ተማሪዎች የሚሳሳቱት ሴል ነው ብለው ያስባሉ። ይሄኛው ሴል አይደለም። ዳርክ ከለር የምታዩ ከሆነ ዳርክ ባብል ሰርክል ሆኖ የምታዩት ከሆነ ምንድነው እንትን አይደለም ማለት ሴል አይደለም። ፈጽሞ መሳሳት የሌለባችሁ ሴል አይደለም ማለት ነው።
ይሄኛው ደግሞ አለ ሌየርስ ኦቨርላፕ እናንተ ስታስቀምጡ 45 ዲግሪ ስታስቀምጡ ታጥፎ ከሆነ የእናንተ ስታስቀምጡ የታጠፈ ከሆነ ኦቨርላፕ ነው። ኦቨርላፕ ደግሞ ሲያደርግ ምንድነው ፎልድድ ሆኖ ነው የምታዩት። ተደራርቦ በቃ ያልሆነ ምስል ታያላችሁ። ያኔ the sample was ምንድነው ፎልድድ ነው። ኦቨርላፕ ሆኖ ካያችሁት ምንድነው ፎልድድ ነው፣ ታጥፏል ኦሬዲ። ምን ማድረግ አለበት? to ensure the peel is perfectly flat during the mounting ላይ ፍላት አድርጋችሁ ማስቀመጣችሁን ኢንሹር ማረጋገጥ መቻል አለባችሁ የሚለው ይገልጽላችኋል። ኢሜጅ ቱ ዳርክ በጣም ጥቁር ብሎ የምታዩት ከሆነ ደግሞ ምን ማድረግ አለው? አጀስትመንት ኦፍ ዲያፍራም የምትባለው በማይክሮስኮፕ ውስጥ ከስላይድ ከስቴጅ ወደ ስር ላይ ተለጥፋ ያለች ፓርት አለች። ዩዝድ ቱ ኢንተር the ፓወር ላይት ፓወሩን ለማስገባት የምታገለግል ናች። ላይት ፓወሩን በጣም መቀነስ ከፈለጋችሁ ትቀንሷታላችሁ። እቺኛዋን እዚህ ከስር ያለችዋን ስታሽከረክሯት እየጠፋች ትሄዳላችሁ። ይሄኛውን ያው ኖርማል የለመዳችሁ ስለሚሆን ብዙ ማለት እንትን አይደለም። እንደዚህ አይነት ከለር ካያችሁ ግን የእናንተ ምስል አይደለም ሴል ነው ብላችሁ ማስቀመጥ የለባችሁም። ዳርክ ከሆነ አጀስትመንት ያስፈልገዋል የሚለውን ነው። ይሄ እንትን ሲሆን ያው ማወቅ ያለባችሁ ነገሮች ናቸው። ኮንክሉዥን ደግሞ ብዙውን ጊዜ የሚጻፈው ከእናንተ ታይትላችሁን በመነሳት ታይትል ኖርማሊ ታይትል ለታይትሉ የጻፋችሁ ቲዮሪ አይደል? ያን ቲዮሪ በመነሳት ፕላንት ሴልስ ሃቭ ዲስቲንክት ምንድነው ሪጅድ ሼፕ አለው። ዲስቲንክት ሪጅድ ሼፕ አለው። ይሄ ቲዮሪ ነው። ኦሬዲ እናንተ በኤክስፐሪመንት ያገኛችሁት አይደለም። ስለሱስ ትጽፋላችሁ። ግን ስቴን ስታረጉት ቀለም ስትቀቡ ያያችኋቸው ስትራክቸሮች ካሉ እነዛን አይቻለው ብላችሁ ኮንክሉዥን ታረጉበታላችሁ። ያኔ የእናንተ ኮንክሉዥን ምርጥና ተወዳጅ ይሆናል ማለት ነው። እንደዛ አድርጋችሁ ሲጨርሱ የእናንተ ኤክስፐሪመንት ቆንጆ እንደሆነ ይታወቃል። የሚያርመው ሰው የእናንተን ፓርቲ የሚያይላችሁ ሰው የተሟላ ማርክ እንዲሰጣችሁ ያገለግላል። እነኚህን ፕሮሰሶች በደንብ አድርጋችሁ አይታችሁ ከሰራችሁ የእናንተ ሪፖርት ተቀባይነት ይኖረዋል ማለት ነው። ለዚህ ለክላስ ለምናምን እርማት ብቻ ሳይሆን ኢንተርናሽናሊ አክሴፕታንስ እንዲኖረው ያደርጋል ማለት ነው። ያው ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። ባይ ባይ።